አይቴስ ፈተናችሁ እንደ ነገ ጧት ከሆነ ዛሬ ማታ ምንድነው ማድረግ ያለባችሁ? መተኛት ወይስ ረፍት ማድረግ? ባለሙያዎች የሚመክሩት ምንድነው? ረፍት ማድረግን ነው። ምክንያቱም ፈተናው በጣም ረጅም ስለሆነ አይምሮአችን ረፍት ባደረገ ቁጥር የማሰብ አቅማችን ኮንሰንትሬት እና ፎከስ ማድረግ አቅማችን ይጨምራል። ስለዚህ ምንድነው ማድረግ ያለብን? እስከ ዛሬ ምሽት ድረስ ያጠናናቸውን ቴክኒኮች ሪቫይዝ ማድረግ እንችላለን። ፈተናዎቹ አሁን የተለያዩ ናቸው። ራይቲንግ ለምሳሌ 2 ታስክ አለው፣ ስፒኪንግ 3 ፓርት አለው፣ ሊስኒንግ 4 ፓርት አለው። እነዛ ፈተናዎች ላይ ምን ማድረግ እንዳለብን ያቀናቸው ነገሮች ካሉ እነዛን ሪቫይዝ ማድረግ እንችላለን። ነገር ግን አዲስ ነገር ለመማር መሞከር የለብንም። ሌላው ፈተናችን እንደ ነገር ከሆነ አንዳንድ ሰዎች በፍርሃት ምክንያት ምግብ ሊዘጋን ይችላል። ምግብ ከዘጋን ደግሞ ያው ሳምበላ ፐርፎርም ለማድረግ ስለሚከብደን የሚመከረው ምንድነው? በጣም ካሎሪ ያላቸው ጣፋጭ ምግቦችን እንደ ቸኮሌት እና ጁስ ነገሮችን መውሰድ ነው። ሁሉም ሰው እንደየእምነቱ ከእግዚአብሔር ጋር ያለውን ግንኙነት አጥብቆ ጸልዮ ቢገባ የተሻለ ውጤት ሊያመጣ ይችላል። ሌላው በስተመጨረሻ መናገር የምፈልገው ነገር በህይወታችን ውስጥ በጣም ብዙ ውጣ ውረዶች አሉ። እነዛ ውጣ ውረዶች ደግሞ በሰው ምክንያት ሊፈጠሩ ይችላሉ። ዲስትራክት የሚያደርጉ ሰዎች ካሉ በተቻለ መጠን እንደ ነገ ፈተና እንፈተን ከሆነ ከነዛ ሰዎች ጋር በስልክም ሆነ በአካል ባንገናኝ የተመረጠ ነው። አመሰግናለሁ።